ባጭሩ ላካፍላችሁ ያሰብኩት ርዕስ የእግዚአብሔር ክብር የሚል ነው ወይም ደግሞ የእግዚአብሔር የክብር ደመና የሚል ነው። መቼም ባለፉት ጥቂት ቀናቶች እግዚአብሔር በዚህ ጉዳይ ላይ ብዙ እየነገረን ነው ብዬ አስባለሁና በዚህ አጥር ባለች መልእክቴ እንድናየው የፈለኩት 3 ነጥቦችን ነው። የእግዚአብሔር ክብር ወይም ይሄ የክብሩ መገለጥ ምንድነው የሚለውን እናያለን። ሁለተኛው ነጥቤ ደግሞ የእግዚአብሔር ክብር ሲመጣ መቼም እግዚአብሔር ሁሌም በታላቅ ክብሩ አለ። ነገር ግን ይሄ የክብሩ መገለጥ ወይ ማኒፌስቴሽን ሲመጣ ያ በብሉይ ኪዳን እንዲሁም በአዲስ ኪዳን በሕዝቡ መካከል ይመጣና ይሄድ የነበረው ክብር ሲገለጥ በግል ህይወታችን፣ በቤተ ክርስቲያናችን፣ በህብረቶቻችን፣ በሀገራችን ምን ይሆናል፣ የሚሆኑ ነገሮች ምንድናቸው የሚሉትን ነገሮች እናያለን። ሶስተኛው ነጥቤ ደግሞ እግዚአብሔር ቢፈቅድ የእግዚአብሔር ክብር በመካከላችን እንዲገለጥ እንዴት እንጠማ፣ እንዴት እንናፍቅ፣ እንዴት እንፈልግ የሚለውን ነገር እናያለን። ወገኖቼ መቼም ከመቼውም ጊዜ በላይ ዛሬ አሁን የምንኖርበት ዘመን የእግዚአብሔር የክብር ደመና የግል ህይወታችንን፣ ቤተክርስቲያናችንን፣ አብያተ ክርስቲያናትን ሊሸፍን የሚገባበት ጊዜ ነው ብዬ አስባለሁ። መቼም ሁላችንም እንደምናውቀው ይሄ ቅይጥነት የበዛበት ዘመን ነው። ብዙ ድምጾች በበዙበት በዚህ ጊዜ ፖለቲካውና ቤተ እምነቶች ቅጥ ባጣ ግንኙነት በተዘበራረቁበት በዚህ ጊዜ ታላቅ የወንጌል ሰዎች እንኳን መዳንንና ፍርድን ከእግዚአብሔር ከመጠበቅ ይልቅ ፖለቲከኛና የፖለቲካ ፓርቲ ላይ ተስፋ ባደረጉበት፣ በቤት ውስጥ ትርምስ በበዛበት፣ ቤተክርስቲያን በኃይሏ ወጣ ተጽዕኖ ማሳደር ባልቻለችበት በዚህ ጊዜ ምናልባት ሁሉም በየጥጉ በየሶሻል ሚዲያው በእግዚአብሔር ቤት ስለሚሆነው ነገር በሚያንሹከሹክበት፣ የሶሻል ሚዲያው ድምፅ ከአምላክ ድምፅ በላይ ጮሆ በሚሰማበት በዚህ ዘመን ቤቱን የሚያጠራ፣ ተራራን የሚያቀልጥ፣ መንግስታትን የሚያንበረክክ፣ ወንጌልን የሚያሮጥ የእግዚአብሔር ክብር ወይም የክብሩ መገለጥ ያስፈልገናል ብዬ አምናለሁ። ይሄን ነው ትንሽ እንድንነጋገር የፈለኩት፣ እንድንጠማ የእግዚአብሔር ክብር ሆይ በእኔ መካከል ተገለጥ፣ በህብረቴ መካከል ተገለጥ እንድንለው ይህን እንድናስብ ነው ዛሬ የእግዚአብሔር ክብር በሚለው ርዕስ ላይ እንድንነጋገር የፈለኩት። ወደ መጀመሪያው ነጥቤ ልሂድና ይህ የእግዚአብሔር ክብር ምንድን ነው? የእግዚአብሔር ክብር ግሎሪያ የምንለው ከላቲኑ ቃል ግሎሪያ የሚለው ዝናን፣ ዕውቀትን፣ ውበትን የሚገልጽ ነው። እስራኤላውያን ካቦድ ብለው ይጠሩታል። ይህ ክብር እግዚአብሔርን በታላቅነቱና በኃያልነቱ በህዝቡ መካከል መገለጡን የሚያሳይ ነው። እዚህ ጋር ማወቅ ያለብን ነገር ቢኖር እግዚአብሔር ሁሌም በታላቅ ክብሩ በዙፋኑ ላይ አለ። ያንን ክብሩን አሁን ማውራት ብንጀምር ጊዜም አይበቃንም፣ ቃላትም አይበቃንም። ክብር ለጌታ ይሁን። እኔ እዚህ የምናገረው ወይም እኛ የእግዚአብሔር ክብር መጣ የምንለው ግን የእግዚአብሔርን ለኛና በእኛ መካከል መገለጡ ነው። ሃሌሉያ! እግዚአብሔር በመካከላችን በኃይሉ፣ በውበቱ፣ በእሳቱ፣ በመንፈሱ ሲገለጥ ነው የእግዚአብሔር ክብር ተገለጠ የምንለው። በአዲስ ኪዳን እንዲሁም በብሉይ ኪዳን የእግዚአብሔር ሰዎች ይህንን የክብር መገለጥ ወይም ማኒፌስቴሽን ተለማምደዋል። ብዙ ምሳሌ መስጠት ይቻላል። ለምሳሌ ሰለሞንና ሙሴን ብንመለከት የእግዚአብሔርን ክብር መገለጥ የተለማመዱ የብሉይ ኪዳን ሰዎች ነበሩ። እስቲ ሁለተኛ ዜና ምዕራፍ 7 ከቁጥር 1 እስከ 3 ያለውን እናንብብ። እንደዚህ ይላል፣ ሰለሞንም ይላል ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕትና ሌላ መስዋዕቱን በላ፣ የእግዚአብሔርም ክብር ቤቱን ሞላው። የእግዚአብሔር ክብር ቤቱን ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤልም ልጆች ሁሉ እሳቱ ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን ያዩ ነበር። ወደ ምድርም ተደፍተው ሰገዱ፣ እርሱ መልካም ነውና ምሕረቱም ለዘላለም ነውና ብለው እግዚአብሔርን አመሰገኑ ይላል። በዚህ ክፍል ላይ የእግዚአብሔር ክብር የሚለው ቃል ብዙ ጊዜ ተጠቅሷል። ወደ 3 ጊዜ ተጠቅሷል። ሰለሞንና ሰዎቹ በዙሪያው ያሉት የእግዚአብሔር ክብር እንደተገለጠላቸው ይናገራል። ጸሎቱን በፈጸመ ጊዜ ብሎ ሲጀምር ጥቅሱ የእግዚአብሔር ክብር ጊዜን ጠብቆ በህዝቡ መሃል የሚገለጥ እንደሆነ ማኒፌስት የሚያደርግ እንደሆነ ይናገራል። የእግዚአብሔር ክብር በህዝቡ መሃል የሚገለጥ ነገር ነው። ክብር ለጌታ ይሁን። ሙሴም በዘጸአት ምዕራፍ 34 ቁጥር 29 ላይ በሲና ተራራ ላይ ከእግዚአብሔር ጋር ጊዜ ባሳለፈ ጊዜ ሲወርድ
ቁርበቱ ከእግዚአብሔር ክብር የተነሳ አንጸባርቆ እንደነበር አሮንና የእስራኤል ልጆች ይቀርቡት ዘንድ እንኳን እንደፈሩ በዛ ክፍል ላይ እናነባለን። በአዲስ ኪዳንም ምንም እንኳን በአዲስ ኪዳን የእግዚአብሔር የክብር መገለጥ ክርስቶስ ኢየሱስ ራሱ ቢሆንም በሐዋርያት ዘመን የሐዋርያት ሥራን ስናነብ ሲጸልዩ መሬትን የሚያንቀጠቅጥ የእግዚአብሔር ክብር የመንፈስ ቅዱስ መገለጥ ሆኖ ነበር። በወንጌላቸው ምድርን ያንቀጠቀጡት የእግዚአብሔር ክብር በመካከላቸው ስለነበረ ነበር። ዮሐንስ በእድሜው መጨረሻ በክብር ያየውን ጌታ መቋቋም አቅቶት እንደሞተ ሰው ሆኖ ተደፍቶ ነበር። የእግዚአብሔር ክብር፣ የክብር መገለጥ፣ የክብር ደመና፣ የክብር ዝናብ ዛሬም ያገኘን። ሃሌሉያ! ዛሬም በመካከላችን ይገለጥ። ሲገለጥ ነፍስ የማያስቀር፣ ሲገለጥ መሬት ላይ የሚያስደፋ ወደ አምልኮ የሚመራ፣ ሲገለጥ እነ ኢሳይያስን ወደ ንስሐ የመራ የእግዚአብሔር ክብር ልዩ መገኘቱ መገለጡ ዛሬ ያስፈልገናል ወገኖቼ። በግል ህይወታችን ያስፈልገናል፣ እንደ ቤተክርስቲያን ያስፈልገናል፣ እንደ አብያተ ክርስቲያናት ያስፈልገናል። እግዚአብሔር በክብሩ ይገለጥልን። ስንሰበሰብ ደመናው ይክበበን። ያኔ ነፍስ ሳይቀርልን ራሳችንን እንሰጣለን፣ ንስሐ እንገባለን። ክብር ለጌታ ይሁን። ይሄ እግዚአብሔር ክብር የምንለው ነው፣ ከብዙ በጥቂቱ ማለት ነው። ታዲያ ይህ የእግዚአብሔር ክብር በክብሩ፣ በውበቱ፣ በኃይሉ በመካከላችን ሲገለጥ ምን ይሆናል የሚሉትን ጥቂት ነገሮችን እናንሳ። መጀመሪያ የሚሆነውን ነገር ልንገራችሁ። ሰዎች እግዚአብሔርን በቅድስና ልኩ ስለሚያዩት ንስሐ ይገባሉ። የእግዚአብሔር ክብር ሲመጣ የሚሆነው ይሄ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለው ቃል በልኩ የሚገባል የእግዚአብሔር ክብሩና ማስፈራቱ በመካከላችን ተገልጦ ስናየው ብቻ ነው። ክብሩ በቤተ ክርስቲያን ሲወድቅ ሰዎች ኢሳይያስ ያየው ያ ክብር ይታያቸዋል። ሱራፌልና ኪሩቤል ቅዱስ 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 የሚሉት ጌታ እጅግ የተቀደሰ መሆኑን የምናይበት መንፈሳዊ ዓይን ይሰጠናል። ያኔ እንደ ኢሳይያስ ወየውልኝ እንላለን። በጣም የሚገርመው በደንብ እንድትሰሙኝ ይፈልጋሉ። የእግዚአብሔር ክብር ሲገለጥ ሰዎች ራሳቸው ኃጢአት በማድረጋቸው ብቻ ሳይሆን ኃጢአት ካደረጉና ከንፈሮቻቸው ከረከሱባቸው ሰዎች ጋር በመዋላቸው እንኳን ንስሐ ይገባሉ። ምን ማለት ነው ብላችሁ ከጠየቃችሁኝ ከሰኞ እስከ ቅዳሜ የትም ሁሉ እሁድ መንፈሳዊ መምሰል ይቀርና መንፈሳዊነት 24/7 ይሆናል ማለት ነው። ክብር ለጌታ ይሁን። እንደ ልቡ መሆን ይቀራል፣ እንደ ልቧ መሆን ይቀራል። ከሐሜተኛው ጋር ሐሜተኛ ሆኖ ከመንፈሳዊ ጋር መንፈሳዊ መምሰል ይቀራል። የእግዚአብሔርን ክብር ሲያይ ሰው ወየውልኝ ይላል። ክብር ለጌታ ይሁን። የእግዚአብሔር ክብር በምድራችን ቢገለጥ የሀገር መሪዎች እንኳን ወየውልኝ ይላሉ። ይሄ ነው መጀመሪያ የሚሆነው የእግዚአብሔር ክብር ሲገለጥ። ሁለተኛ የእግዚአብሔር ክብር ሲመጣ ተአምራት ይሆናል። ከተለማመድነው ውጪ የሆነ ነገር ይሆናል። የኤርትራን ባህር የከፈለው ያ ያላረጀው የእግዚአብሔር ክንድ በመካከላችን ይገለጣል። ዮርዳኖስ ይደርቃል። ሌሊቱን በሙሉ ስናጠምድ እምቢ ያለን አሳ ክብሩን ታዞ ወደ መረባችን ይገባል። በእኛ ቋንቋ ምን እያልኩኝ ነው? ኑሮ ግፊት አይሆንብንም እያልኩ ነው። ኑሮ የታምራት ይሆናል። አገልግሎት ግፊት አይሆንም። አገልግሎት የታምራት ይሆናል። ከተለማመድነው ውጪ ብዙ ነገሮች ይሆናሉ። በሽተኞች ይፈወሳሉ። እዚህ ላችኋል በዮሐንስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ አይነ ስውሩን ሰው ካበራ በኋላ ለብዙ ሰዎች ጥያቄ ሆነባቸው። ጥያቄ ጠየቁ። ይሄ የቤተሰቡ ኃጢአት ነው ወይስ የሱ ኃጢአት ነው የሚል ጥያቄ አነሱ። ጌታ ኢየሱስ ግን እንዲህ አላቸው፣ የእግዚአብሔር ስራ ወይም የእግዚአብሔር ክብር የሚገለጥበት ነው እንጂ የማንም ኃጢአት አይደለም ማለት። ጌታ ሲመጣ ክብሩ ሲመጣ ለዘመናት ያስቸገረ ነገር ለሰዎች ጥያቄ እስኪሆን ድረስ ይለወጣል። ክብር ለጌታ ይሁን። የእግዚአብሔር ክብር የእግዚአብሔር እሳት ለቤተ ክርስቲያን ይምጣ። ያኔ አገልግሎቷ የታምራት ይሆናል። ሌላ የእግዚአብሔር ክብር ሲገለጥ ምን ይሆናል? የእግዚአብሔር መንግስት በኃይል ይሰበካል። ሰዎች ይድናሉ፣ ከአጋንንት ስራት ይፈታሉ። እውነተኛ የእግዚአብሔር ክብር ሲገለጥ አጋንንት በክብሩ ኃይል ይቃጠላሉ።
ወንጌልን መስበክ ትግልና ልመና አይሆንም። የእግዚአብሔር ክብር በመካከላችን ሲገለጥ ሁሉ ሰባኪ ይሆናል። ወንጌል ስራ ሳይሆን ላይፍ ስታይል ይሆናል። ይሄ ክብር ይምጣልን። የእግዚአብሔር ክብር ሲገለጥ ወገኖቼ ዲፕ የሆነ ኮሚትመንት ጥልቅ የሆነ መሰጠት የምንለው በቤተ ክርስቲያን ይሆናል። እኔ ሄድልሃለሁ እኔን ላከኝ የሚሉ ይበዛሉ። የእግዚአብሔር ክብር ሲገለጥ እግዚአብሔርን በክብሩ ያየ ሰው በቤተ ክርስቲያን ክፍተት አይቶ አይቀመጥም፣ አይተኛም። ታች ወርዶ የቤተ ክርስቲያን መጸዳጃ ቤት ወርዶ ያጸዳል። የከበሬታ ስፍራ አይፈልግም። እኔ የተማርኩ ነኝ አይልም፣ እኔ የተከበርኩ ነኝ አይልም፣ እኔ ሀብታም ነኝ አይልም። እንዲና እንዲህ አድርግ ሳይባል የጊዜውን የገንዘቡን ዋናውን ይሰጣል። ይህ የእግዚአብሔር ክብር በመካከላችን ይገኛል። ከሁሉ በላይ መነቃቃት ይሆናል፣ ሪቫይቫል ይሆናል፣ ሪኒዋል ይሆናል። የመንፈስ ዝናብ ይዘንባል፣ የደከሙ ይበረታሉ፣ ቤተክርስቲያን እንደ ንስር ትበራለች። ያ ዘመን እኔ ናፍቀኛል ወገኖች። ዛሬ በዓለም ላይ ላለው ችግር ተጠያቂዋ መፍትሄዋም ቤተክርስቲያን ነች ብዬ አምናለሁ። ይሄ በውስጥ መመላለስ ከጀመረ በጣም ቆይቷል። ቤተክርስቲያን ተኝታለች። ስለ አንዲት ሎካል ቸርች አይደለም የማወራው፣ ስለ ትልቋ ቤተክርስቲያን ነው የማወራው። ቤተክርስቲያን ተኝታለች። ትልቅ አዌክኒንግ መንቃት ያስፈልጋታል። የዛ አዌክኒንግ መጀመሪያዎቹ ያድርገን ጌታ። የእግዚአብሔር ክብር በቤተክርስቲያን ሲገለጥ ቤተክርስቲያን በዓለም መንግስት የምትመራ የፖለቲካል ተጫዋች ሳትሆን ዓለምን የምትመራ ትሆናለች። ክብር ለጌታ ይሁን። ወደ መጨረሻው ነጥብ ልሂድ። የእግዚአብሔርን ክብር እንዴት እናፍቅ? የእግዚአብሔርን ክብር እንዴት እንጠማ? እንዴት እንፈልገው? ይህንን ጥያቄ በጥያቄ ነው መመለስ የምፈልገው። ወገኖቼ ዛሬ ያላችሁበት መንፈሳዊ ህይወት አርክቷችኋል ወይ? በአብያተ ክርስቲያናት መካከል የእግዚአብሔር ክብር አለ፣ ተገልጦ በኃይሉ ይሰራል ብላችሁ ታምናላችሁ ወይ? መልሱ ለእናንተ ተወዋለሁ። እኔ ግን በግሌ ክብሩን እጠማለሁ። ህይወቴ ክብሩን ሲወርሳት፣ የቤተክርስቲያን መድረኮች የክብሩ ደመና ሲሞላቸው፣ ቤተክርስቲያን ክብሩን ለብሳ በብዙ ማስፈራት በዓለም ፊት ስትቆም ማየትን ግን እመኛለሁ። ታዲያ እንዴት እንናፍቅ? መልሱ ቀላል ነው። እንደ ሙሴ እንናፍቅ የሚል ነው። እንደ ሙሴ እንናፍቅ። ሙሴ ይበቃኛል የሚል ሰው አልነበረም። ዘጸአት ምዕራፍ 33 ላንብብላችሁ ከቁጥር 15 እስከ 20። ዘጸአት ምዕራፍ 33 ከቁጥር 15 እስከ 20 እርሱም ይላል እርሱም የሚለው ሙሴን ነው። ሙሴም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ህዝብ ሁሉ እኔና ህዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣህስ እኔና ህዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅሁ ይህን ያልከውን አድርጋለሁ አለው። እርሱም ሙሴ በጣም የሚገርም ሰው ነው፣ በቃኝ የማይል ሰው ነው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም መልካምነቴን ሁሉ በፊት አሳልፋለሁ፣ የእግዚአብሔርንም ስም በፊት አውጃለሁ፣ ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ ይላል። ታሪኩን ስትቀጥሉ እግዚአብሔር በእጁ ፊቱን ሸፍኖ ጀርባውን እንዳሳየው ታያላችሁ። ሙሴ በጣም የሚገርም ሰው ነው። በፊት ሄዳለሁ እያለው ቃል ኪዳን እየሰጠው አሁንም አልረካም፣ ክብርህን አሳየኝ አለ። ለዚህ ነው አሁን ባላችሁበት ህይወት ረክታችኋል ወይ ብዬ ጥያቄ ጠይቋችሁ። እግዚአብሔር ከኛ የሚጠብቀው አንድ ነገር ነው። ጌታ ሆይ ክብርህን አሳየኝ ማለት ነው። በግሌ ክብርህን አሳየኝ፣ በቤተ ክርስቲያኔ ክብርህን አሳየኝ፣ በከተማዬ ክብርህን አሳየኝ። ክብር ይገለጥ እንበለው። የእግዚአብሔር መልስ 3 ነው የሚሆነው። ያው ሙሉ ክብሩን አይገልጥልንም ጌታ፣ ክብሩን አይቶ የሚተርፍ ስለሌለ፣ የእግዚአብሔር አጀንዳ ደግሞ ሞት ስላልሆነ። እግዚአብሔር ግን የሚለው አንድ ነገር አለ። መልካምነቴን በመካከል አሳልፋለሁ። ምን እያለ ነው? ክብሩ ሲመጣ ለህብረቶቻችን መልካም ይሆናል፣ ለመሰብሰባችን መልካም ይሆናል፣ ለግል ህይወታችን መልካም ይሆናል። የእግዚአብሔር ክብር ይምጣልን። ሁለተኛ ምን አለው? ስሜን በፊትህ አውጃለሁ። የእግዚአብሔር ክብር ሲመጣ ቤተክርስቲያን አዋጅ አዋጅ ትላለች። ከፊቷ የሚወጣውን ጌታ ተከትላ
ወንጌልን ታውጃለች። የጌታ ክብር ይምጣልን። ሶስተኛ ንስሐ ይሆናል። ቀደም እንዳልኩት ምህረትም ይሆናል። የምምረውን እምራለሁ ይቅር የምለውንም ይቅር እላለሁ እንዳለ ማለት ነው። በሰለሞን ዘመን እንደነበረ በግንባር መደፋት ይሆናል። ካህናቶቹ እንደተደፉ አገልጋዮችም ይደፋሉ። በኢሳይያስ እንደሆነው በግንባር መደፋት ይሆናል። የእግዚአብሔር ክብር ሲመጣ የእግዚአብሔር ክብር ሲመጣ ዛሬ አገልጋይ ነን ብለን ራሳችንን ዝቅ ዝቅ ማድረግ ሲገባን ከፍ ከፍ የምናደርግ ብዙ የምንሰማቸው ነገሮች በተለያየ ቦታ ያኔ ራሳቸውን ዝቅ ዝቅ ማድረግ ይጀምራሉ። እግዚአብሔር ይልቃል፣ እነሱ ያንሳሉ። የእግዚአብሔር ክብር ይገለጥ እንበለው። ጌታ ሆይ ክብርህ ይገለጥ እንበለው። እስቲ ሁላችንም እንጸልያለን።